ባሌ አስፈላጊ ነው ለኔ። እዚህ ምድር ላይ አንድ ያለኝ ሰው ምን ነው ባሌ ነው። አንድ ያለኝ ሰው ያምሬ ነው የምነግርህ። ቤተሰቦቼን ትቼለት ቤተሰቦችን ትቶ የመጣው እኔም ብሎ ነው እኔም እሱም ብዬ ነው። ከዛ እንደዛ ማሰብ ሲጀምሩ ከእንደዛ አይነት ነገር ውስጥ ወጣሁት። መልካሙን ነገር ብቻ ማየት ጀመርኩኝ፣ መጻፍ ጀመርኩ። ይሄ ሰው ለኔ ምንድነው? ትላንት ምን ነበረ? ትላንት ምን አገናኘን? ምንም በሌለን ሰዓት እየኖርን ነበር። ምንም ሳይኖረን ነው የተገናኘነው። ማንም ፑሽ አድርጎን አይደለም እዚህ ትዳር ውስጥ የገባ ነው። ስለዚህ ይሄን ሐሳብ ግን የሚያጋግልልሽ ሰው ነበረ ወይም ላይክ የምታዩ የሶሻል ሚዲያ ሐሳብ ሁሉም ሰዎች የሆነ ነገርን የሚያጋግልላቸው ነገር ይፈልጋሉ። እውነት ነው የሚያጋግልላቸው። ምንም የሚያጋግል ምንም የሶሻል ሚዲያ ምንም በቃ በሰዓቱ የተፈጠረው ነገር ነው አይምሮዬን እንደዛ ውስጥ ያስገባው። ምንም ሰፖርት ታፋጭ ምንም ቤተሰቦቼ መልካም አመለካከት አላቸው። በጣም ነው የሚወዱት ባለቤቴን። የሚገርም እኔ በጣም ይገስጹኝ ነበር። በቃ መልካም ሰው ነው ታገሽ ነበር የሚሉት ቤተሰቦች። ግን የምርም ማታገዝ ያሸንፋል። የምርም ባለቤቴ እኔን ማየቱ ገባ ከዛ ነገር ውስጥ ወጥቶ እኔን ሰፖርት ያደረገበት መንገድ ከዛ ነገር ውስጥ በዛ ብስጭጭቱን ሁሉንም ነገር እኔ መቻሌ እሱ መቻሉ ትዳራችን እንዲቆይ አድርጎታል። ምን አይነት ሰው ነው ባለቤትሽ? በጣም ጥሩ ሰው ነው ባለቤቴ። እግዚአብሔርን ነው የምነግርህ፣ በጣም ጥሩ ሰው። ምክንያቱም እሱ ኃይለኛ ቢሆን ኖሮ ይፈርስ ነበር ዴፊኒትሊ። ኦፍ ኮርስ ግን በሰዓቱ እኮ በቃ ወስነን እኮ መውጣት ነው ያልቻልነው እንጂ ኦልሞስት ሄደንበት ነበር። በጣም ጥሩ ሰው ነው። በጣም ነው ለትዳሩ የሚጥረው። የምሬን ነው የምነግርህ። እዚህ ምድር ላይ አብሬ ባልኖር እንኳን ለኔ የሚቆምልኝ ሰው አንድ ባለቤቴ ነው። የምሬን እንኳን አብሬ ኖር ብንለያይም በሰዓቱ በጣም ነው የሚያስበው። በጣም ለልጆቹ መልካም አባት ነው። የምሬን ነው የምነግርህ። መልካም ለኔ መልካም ምንም ነገር ቢያደርግልኝ ለኔ አይቆጨውም። ምንም ነገር ለማድረግ ዝግጁ ነው ለኔ ገባ። በሰዓቱ የተፈጣጠረችው ነገር ግን ነገሮችን አጋግላ የት አድርሳን ነበር? መለያየት ውስጥ አድርሶን ነበር። ግን አንዳንድ ጊዜ ትዕግስት እንዲሰጥህ መጸለይ ጥሩ ነው። ትዕግስት ያስፈልጋል ትዳር ውስጥ። ሁለተኛ ደግሞ ስትጣላ በዛሬ ውስጥ ነገን መኖር ገባ። ዛሬ ላይ የምታደርገውን ነገር መጠንቀቅ፣ ነገ አብሮ መኖር ስላለ ማለት ነው። የምትናገረውን እያንዳንዱን ከውስጥ የሚወጣውን ቃል መጠንቀቅ፣ ማሰብ፣ ለሰው ልጅ ሰው እንደሆነ ማመን። ማን ያገባው ሰው ነው አይደል? መልአክ አይደለም። በቃ ሰው እስካገባው ድረስ ሰውን ከሰው የሚጠበቀው ነገር ምንድነው? ሰው የሆነ ጊዜ ይደክማል፣ የሆነ ስህተት ይሰራል። ሰው ነው ያገባውት። ስለዚህ ሰው እንዳገባው ማወቅ በቃ እሱ ነው። ስለዚህ መቻል የሆነ ጊዜ መቻል። አሁን አንቺ የነበርሽበት ስሜት ላይ ያለች አንድ ሴት ይሄንን ፖድካስት ብትሰማው ምን ትያታለሽ? ምክንያቱም አሁን እርግጠኛ ነኝ ይሄን ፖድካስት እየሰማች ያለች ከትዳሯ ልትወጣ እንደ አንቺ ፕላን እያደረገች ያለች ትኖራለች። ምን ትያታለሽ? አሁን እኔ ይሄንን ፖድካስት የምታይ የትዳር ጫፍ ላይ ያለች ማለት በቃ ትዳሩን ገደል ውስጥ ልትከት እየተንደረደረች ያለች ሴት ይሄንን እንድሰማ የምፈልገው ከኔ ምን እንደሆነ ታውቃለህ? ትንሽ ትዕግስት ብቻ፣ ትንሽ መሸነፍ፣ የምታጋግልበትን ነገር ትታ ትንሽ ብታየው። ትናንትና ወዳው ያገባችው ሰው ምን ቀየረው እዚህ ለመሆን? ወይስ እሷንም ደግሞ ወንድ ልጅም ቢሆን እሷን ምን ቀየራት? ምን እዚህ ያደረሳት? ትንሽ ጊዜ ዞር ብሎ ማሰብ፣ ትዳርን ከእግዚአብሔር ጋር ማስተሳሰር። እግዚአብሔር ነው ትዳርን የሚባርከው እንዲቆም። እግዚአብሔር ነው ማለት የፈለገ ብትታገል ትዳርን ካለ እግዚአብሔር አታሸንፈው። በቃ እግዚአብሔር ነው ትዳርህን እንድትጠብቅም እንድታሸንፍም እንድትኖርለትም የሚያደርግህ እግዚአብሔር ነው። በየትኛውም እምነት ቢሆኑ ወደሚያምኑበት መጠጋት፣ ለጊዜው መሸነፍ ምንም ማለት አይደለም። በተለይ ሴት ልጅ ትንሽ ጊዜ ከተሸነፈች ዘውድ ነው የምትሆነው። ወንድ ልጅ እንትን ይላል፣ ወደ ቦታው ይመለሳል። ወንዶች ኮመን ጸባይ አላቸው። ኮመን ነው።